ቶሎ የሚደርስ ምግብ እንዲሁም በመጥበሻ የሚሰራ ምግብ በጣም ነው የምወደው ጋይስ። እህቴ ደግሞ እዚህ ጋር አሰራሩን አሳይኝ ስላለችኝ የእሱን ቪዲዮ ይዤላችሁ የመጣሁት። እንዴት ናችሁ? በመጀመሪያም በመጥበሻ ስልስ አዘጋጅቼ ነበረ። እሱን ጠበስ ጠበስ ካደረግኩኝ በኋላ ቁንዶ በርበሬ ወይም ብላክ ፔፐር አደረግኩኝ። ከሱ በኋላ ደግሞ ትንሽዬ የኦሊቭ ኦይል ጨመርኩኝ። አለመጨመርም ትችላላችሁ እናንተ። እሱን አደረግኩኝና የተቀቀለ እንቁላል ለሁለት ሰነጣጥቄ እሱን በዚህ በምታዩት መልኩ በሂደት አድርጌ ሞዘሬላ ቺዝ ወይም ማንኛውም ቺዝ መሆን ይችላል ፈቅፍቄ እሱን ካደረግኩኝ በኋላ ፐርሲሊ አድርጌ ከደንኩት። ከዛ በመካከለኛ ሙቀት ትንሽ ካሞኩት በኋላ እንግዲህ ይሄንን ይመስላል ጋይስ። 5 ደቂቃ አልፈጀብኝም። በጣም ጣፋጭና ገራሚ የሆነ ቁርስ ነው። እንዲሁም ለጤና ቆንጆ የሆነ ምግብ አይነት ስለሆነ እናንተ ሞክሩት፣ ትወዱታላችሁ። ይሁንማ ጋይስ መጥበሻውን አውርጄ ምናምን ራሱ መጠበቅ አልቻልኩም ጋይስ። እዛው ነው የበላሁት። በጣም ነው የሚጣፍጠው። ሱሱላ ነው የሚይዛችሁ ጋይስ። የተለያዩ ቪዲዮዎች እንዲደርሳችሁ ይህንን ፔጅ ፎሎ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ከ10 ስንት እንደምትሰጡት ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።